የዛሬው መዘናጋት ለነገ ዋጋ እንዳያስከፍለን እንጠንቀቅ። በሀገረ ቻይና መነሻውን ያደረገው የኮሮና ቫይረስ ወይም ኮቪድ-19 መላው ዓለምን እያስጨነቀ ይገኛል። በእኛም ሀገር ኢትዮጵያ ይህ ቫይረስ ከቀን ወደ ቀን እየሰፋ የመጣ ሲሆን ቫይረሱ የመተንፈሻ አካልን የሚያጠቃ ከሰው ወደ ሰው በቀላሉ ሊተላለፍ የሚችል በመሆኑ በተጋላጭነት እድል ሰፊ ነው። ወረዳ ደረጃ የተቋቋመው ኮማንድ ፖስት የዚህ ቫይረስ ስርጭትን ወደ ወረዳው ህዝብ እንዳይሰራጭ ማህበረሰቡ ስለ በሽታው ስርጭትና መተላለፊያ እንዲሁም መከላከያ መንገዶች እውቀቱ ኖሮት መከላከል ስለሚችልበት ሁኔታ በየቀበሌውና በብዙ ማህበረሰብ በሚገኙበት እንደ ገበያ ማዕከል በተለያዩ የህትመትና የኤሌክትሮኒክስ የማስተማሪያ መንገድ የግንዛቤ ማስጨበጥ ስራ እየሰራ ነው። ለሰላምታ የራቀች ልብ በዓለም እንዲነሽ ብያለሁ ከወገብ ታጥፌ እጅ ነስቻለሁ እሱ ሲያትወግ ነው የጥንቱ ሰላምታ ስንቱን ዘመን አልፎ እንዴት ዛሬ መጣ እጅ መስጠት ማለት መማረክ ነውና እጅ መጠበቅ ነው የሰሞኑ ጤና አሁን እያስቸገረ የግንዛቤ ማጣት ችግር አለ። ነገር ግን ያለው የቫይረስ ስርጭት ከግንዛቤ ውስጥ በማስገባት ባደጉት ሀገሮች ያስከፈለው የህዝብ ህይወት ማጣት ለእኛ ትምህርት ሊሆን ሲገባ፣ ነገር ግን በከተማ ቢሆን በገጠሩ ማህበረሰብ ዘንድ ትልቅ መዘናጋቶች ይታያል። ይህ መዘናጋት ደግሞ ነገር ለመኖር የሚያስብ ነው። በነገ ራዕይ ሰንቆ ለመጓዝ የሚያስከፍለው ዋጋ ከባድ ነው። አንተ የሰው ብቻውን ቢድን ዓለም ባዶ በድን አንቺዬ አንዳችን ለአንዳችን ይመክት ክንዳችን አንተ የችግር ቢያክል ጋራ መፍትሄው በጋራ አንቺዬ ፍራት ምን ሊበጅ መጠንቀቅ ነው እንጂ ማባዛት ነው ቀውሱ ባጀብ መታፈኑ ደስቶ መሰባሰብ አይፈቅድም ሰሞኑ ይምከን ይታለፋል አትፍሪ ኢትዮጵያዬ አይዞሽ ይጠበቃል ጤናሽ በጤናዬ ብዬ እጅን እሽት አርጎ መታጠብ ይበጃል ምን ይመጣል ብሎ አጉል ተመጃጃል እጅ ከምን ሲባል ዛሬ በዚህ ጊዜ አንሁን አደራ መዘዝሽ መዘዜ እጅንሳ ናቶቻችን ወግጅን ሳልነካ ሰላምታዬን እንካ ናቶቻችን ወግጅን ሳልነካ ሰላምታዬን እንካ እጅንሺ እጅንሳ ባቶቻችን ወግጅን ሳትነኪ ሰላምታዬን እንኪ ባቶቻችን ወግጅን ሳትነኪ ሰላምታዬን ሸዋፍትክ እጄን አላምን ሸዋልጄ ጤና የበጀ እጅን ትትብሽ ትፈትክ እጅ ከምን እጅሽ ከምን እጅን ትትብሽ ትፈትክ እጅ ከምን እጅሽ ከምን ሸዋፍትክ እጄን አላምን ሸዋልጄ ጤና የበጀ የኮሮና ቫይረስ በሽታን ለመከላከል እጆን በአግባቡ ይታጠቡ፣ አይኖን ጆሮንና አፎን ከመነካካት ይቆጠቡ።
በሚያስሩና በሚያስነጥሱ ጊዜ ክርኖን በማጠፍ ወይም በሶፍት አፍና አፍንጫውን ይሸፍኑ። ሰዎች በተደጋጋሚ በሚነኳቸው እንደ በር እጀታና የማብሪያ ማጥፊያ የደረጃ መደገፊያን አለመነካካት፣ ከነኩም በጸረ ጀርም ፈሳሾች ማጽዳት፣ አካላዊ ርቀትን መጠበቅ። በተለይም በአቅራቢያው በሚገኙ የጤና ባለሙያዎች የሚሰጠው ምክር በአግባቡ ይከተሉ። ሰቻለው እሱ ሲያትወግ ነው የጥንቱ ሰላምታ ስንቱን ዘመን አልፎ እንዴት ዛሬ መጣ። እጅ መስጠት ማለት መማረክ ነውና እጅ መጠበቅ ነው የሰሞኑ ጤና። አባቶቻችን ወግጅን ሳልነካ ሰላምታዬን እንካ። አባቶቻችን ወግጅን ሳልነካ ሰላምታዬን እንካ። እጅን እንሳ አባቶቻችን ወግጅን ሳትነኪ ሰላምታዬን እንኪ። አባቶቻችን ወግጅን ሳትነኪ ሰላምታዬን እንኪ። ሸዋ ፍትክ እጄን አላምን ሸዋ ልጄ ጤና የበጀ አንተየ ሰው ብቻውን ቢድን ዓለም ባዶ በድን። አንቺየ አንዳችን ለአንዳችን ይመክት ክንዳችን። አንተየ ችግር ቢያክል ጋራ መፍትሄው በጋራ። አንቺየ ፍራት ምን ሊበጅ መጠንቀቅ ነው እንጂ ማባዛት ነው ቀውሱ ባጀብ መታፈኑ ደስቶ መሰባሰብ አይፈቅድም ሰሞኑ ይምከን ይታለፋል አትፍሪ ኢትዮጵያዬ አይዞሽ ይጠበቃል ጤናሽ በጤናዬ ብዬ እችን እሽት አርጎ መታጠብ ይበጃል። ምን ይመጣል ብሎ አጉል ተመጃጃል። እጅ ከምን ሲባል ዛሬ በዚህ ጊዜ አንኩን አደራ መዘዝሽ መዘዜ። እጅን እንሳ አባቶቻችን ወግጅን ሳልነካ ሰላምታዬን እንካ። አባቶቻችን ወግጅን ሳልነካ ሰላምታዬን እንካ። እጅን እንሳ አባቶቻችን ወግጅን ሳትነኪ ሰላምታዬን እንኪ። አባቶቻችን ወግጅን ሳትነኪ ሰላምታዬን እንኪ። ሸዋ ፍትክ እጄን አላምን ሸዋ ልጄ ጤና የበጀ እጅን ትጥብሽት ፍትክ እጅ ከምን እጅሽ ከምን እጅን ትጥብሽት ፍትክ እጅ ከምን እጅሽ ከምን ሸዋ ፍትክ እጄን አላምን። በመጨረሻ የመንግስት አካላት የጸጥታ መዋቅሩና የመንግስት ሰራተኛው መላው የወረዳችን ማህበረሰብ የዛሬው መዘናጋት ለነገ ዋጋ እንዳያስከፍለን ተግተን መስራትና
ለቫይረሱ ስርጭት ተጋላጭ ከሚያደርጉ ነገሮች ልንጠበቅ ይገባል። ይህ መልእክታችን ነው። ምነው ለሰላምታ የራቀኝ እጅግናይ ልብ በያለሜ እንዴት ነሽ ብያለሁ ከወገብ ታጥፌ እጅ ነስቻለሁ እሱ ሲያትወግ ነው የጥንቱ ሰላምታ ስንቱን ዘመን አልፎ እንዴት ዛሬ መጣ እጅ መስጠት ማለት መማረክ ነውና እጅ መጠበቅ ነው የሰሞኑ ጤና እጅን እንሳ በአቶቻችን ወግ እጅን ሳልነካ ሰላምታዬን እንካ እጅን እንሳ በአቶቻችን ወግ እጅን ሳት